ውድ ሰልጣኞቻችን አሁን ደግሞ የምንገኘው ሁለተኛው ዩኒት ላይ ነው ማለት ነው። ዩኒቱ ስለ ኮሚኒኬሽን ስኪልስ ነው ማለት ነው ፎከስ የሚያደርገው። እዚህ ላይ ሜን ኮንተንቶቹ ኦቨርቪው ኦፍ ኮሚኒኬሽን አለ፣ ስለ ዴፊኒሽን ኦፍ ኮሚኒኬሽን እናያለን። ከዚህ በተጨማሪ ደግሞ ስለ ኮሚኒኬሽን ኢን ቲቤት ለርኒንግ ኤንቫይሮንመንት ምን ይመስላል የሚለውን ለማየት እንሞክራለን። ስለ ታይፕስ ኦፍ ኮሚኒኬሽን፣ ስለ ባየርስ ኦፍ ኮሚኒኬሽን፣ ስለ ስታይልስ ኦፍ ኮሚኒኬሽንስ የመሳሰሉትን ኮምፖነንቶች ከቨር የምናደርግበት ዩኒት ይሆናል። ጥሩ ቆይታ እንዲኖራችሁ እመኛለሁ። ቴንክ ዩ። እሺ፣ ከዚህ በመቀጠል ደግሞ ስለ ዴፊኒሽን ኦፍ ኮሚኒኬሽን እናያለን። ኮሚኒኬሽን ማለት ፕሮሰስ ነው። ምን የማድረግ ነው ስንል ደግሞ መረጃን ከአንድ ሰው ወደ ሌላ ሰው ትራንስፈር የምናደርግበት ወይም ትራንስሚት የምናደርግበት ፕሮሰስ ነው ማለት ነው። እዚህ ፕሮሰስ ውስጥ ሰዎች መረጃን የመላክ ከዛ ደግሞ ፕሮሰስ የማድረግ ነገሮችን አንደርስታንድ የማድረግ እና ፊድባክ መስጠት የሚሉትን ነገሮች ያካትታል ማለት ነው። ከዚህ በተጨማሪ ኮሚኒኬሽን ስኪል የምንለው ደግሞ ምንድን ነው? አንድ ሰው የሆነን መረጃ ክሊር በሆነ መንገድ ትራንስሚት የማድረግ ክህሎት፣ ከዛም በተጨማሪ ደግሞ የሚደርሱትን መረጃዎች ደግሞ አቴንሽን ሰጥቶ አክቲቭሊ አንደርስታንድ አድርጎ ለነዛ ነገሮች ደግሞ ሪስፖንስ የመስጠት ክህሎት የሚሉትን ነገሮች ይዛል ማለት ነው። ኮሚኒኬሽን ስኪልስ በዋናነት የሚያካትታቸው ነገሮች ስፒኪንግ አለ፣ ነገሮችን መግለጽ መቻል፣ ኤክስፕረስ ማድረግ አይዲያን። ሌላው ማዳመጥ፣ በጣም አክቲቭሊ ሰዎች ምን እያሉ ነው፣ ምን ለማለት ነው የፈለጉት የሚሉትን ነገሮች ደግሞ በደንብ አድርጎ ለመረዳት የመሞከር ፕሮሰስ ነው። ሌላኛው ኦብዘርቭ ማድረግ፣ ነገሮችን ሲቹዌሽኖችን በማየት በመረዳት የተለያዩ መረጃዎችን አንደርስታንድ ለማድረግ የመሞከር ሂደትም ነው። ከዚህ በተጨማሪ ደግሞ ኢምፐታይዝ ማድረግ፣ በሚኖረን ኮሚኒኬሽን ውስጥ ሰዎች ምን ማለት እንደፈለጉ በእነሱ ቦታ ሆኖ ነገሮችን ለመረዳት የመሞከር ክህሎትን ያካትታል ማለት ነው። ሌላኛው እንግዲህ ኮሚኒኬሽን ስኪልስ እንደ ቲቤት ትሬነርስ በጣም አስፈላጊ የሆነ ክህሎት እንደሆነ ያው ይታወቃል። ምክንያቱም ትሬነሮች ከተለያዩ ግሩፖች ጋር ቅድም እንዳለው ሪሌሽንሺፕ አላቸው ማለት ነው። ተማሪዎቻቸው ጋር ሲቆሙ ለተማሪዎቻቸው ወይም ለሰልጣኞቻቸው ሜሴጅን የሚያስተላልፉበት መንገድ፣ ከኮሊኮቻቸው ጋር በሚኖራቸው ኢንተራክሽን መረጃን ሼር የሚያደርጉበት፣ ከነሱ ደግሞ የተሰጣቸውን ሪስፖንስ ደግሞ ኢንተርፕሬት አድርገው የሚረዱበት ችሎታና አቅም፣ ከተለያዩ ግሩፖች ጋር ከተለያዩ ላርጀር ኦዲየንስ ጋር የሚኖራቸው ሪሌሽንሺፕ ወይም ደግሞ ግንኙነት ላይ መረጃን እንዴት ክሊርሊ መግለጽ ይችላሉ፣ የሚሰጣቸውን መረጃዎች ደግሞ እንዴት አድርገው ትሪያንጉሌት አድርገው አንደርስታንድ አድርገው ለዛ የሚሆን ፊድባክ ይሰጣሉ የሚለውን ነገር ያካትታል። እና ኮሚኒኬሽን ስኪል ኢዝ በጣም ደ ሞስት ኢምፖርታንት ስኪል ነው ማለት ነው ለአንድ ቲቤት አሰልጣኝ። ሌላው ደግሞ ፕሮሰስ ኦፍ ኮሚኒኬሽን ነው። ኮሚኒኬሽን ፍሎ የሚያደርግበት ፕሮሰስ ምን ይመስላል የሚለውን እዚህ ጋር አብረን እናያለን ማለት ነው። በመጀመሪያ ሴንደር የምንለው ወይም ላኪ የምንለው አካል አለ። ይህ ሰው በመጀመሪያ ጊዜ አንድን ሜሴጅ ኢኒሼት የሚያደርገው የሆነን ኢንፎርሜሽን የሆነን አይዲያ ሼር ማድረግ የሚፈልግ ሰው ያንን ሰው ሴንደር እንለዋለን ማለት ነው። ሴንደሩ ሀሳቡን ኢኒሼት ካደረገ በኋላ ሞር ሚኒንግፉል እንዲሆን ወይም ደግሞ ሪሲቨሩ ሊረዳው በሚችል መንገድ ክራፍት ያደርገዋል ማለት ነው። ያን ደግሞ የማይንድ ፕሮሰስ ኢንኮዲንግ እንለዋለን። ኢንኮዲንግ የሚባለውን የሜንታል ፕሮሰስ በመጠቀም መረጃው ሰሟት ሚኒንግፉል የሆነና ተቀባዩ ሊረዳው በሚችል መንገድ ዲዛይን ይደረጋል ማለት ነው። እዛ ፖይንት ላይ ሲደርስ ያ አይዲያ ወይም ኢኒሼት የተደረገው መረጃ ሜሴጅ የሚባል አይነት ትርጉም ይሰጠዋል ማለት ነው። ያ ሜሴጅ ደግሞ እንግዲህ ወደ ሪሲቨሩ ከመላኩ በፊት ቻናል መምረጥ ይኖርብናል። ይህን ሜሴጅ በምን አይነት መንገድ ብልከው ነው ሪሲቨሬ ሊረዳኝ ወይም ደግሞ አንደርስታንድ ሊያደርገኝ የሚችለው የሚለውን ነገር ማየት ያስፈልጋል። ፌስ ቱ ፌስ ኮሚኒኬሽን ወይም በአካል ተገናኝተው ሰዎች ሊነጋገሩ ይችላሉ። ከዛ በተጨማሪ ግን የተለያዩ ሜቶዶችን በመጠቀም ላይክ ለምሳሌ ኢሜይልን በመጠቀም መረጃን ሼር ማድረግ ይቻላል። ኢሜይል አንደኛው ቻናል ነው። ወይም ቴሌፎን ስልክን በመጠቀም መረጃን ሼር ማድረግ ይቻላል። የተለያዩ ፕላትፎርሞችን በመጠቀም አንድ ሜሴጅ ከአንድ ሰው ወደ ሌላ ሰው ማስተላለፍ ይቻላል ማለት ነው። ስለዚህ ሴንደሩ ሞር ሪሲቨሩ ብልክለት ሊያገኘው በቀላሉ አክሰስ ሊያደርገው ይችላል ብሎ በሚያምንበት መንገድ ወይም ቻናል ሜሴጁን ያስተላልፋል ማለት ነው። ከዛ ሪሲቨሩ ልክ ሜሴጁ ሲደርሰው ማንበብ ሲጀምር ወይም ደግሞ መስማት ሲጀምር ማይንድ ፕሮሰስ አለ ዲኮዲንግ የምንለው ማለት ነው። ሜሴጁን ከራሱ ፐርስፔክቲቭ ከራሱ ፖይንት ኦፍ ቪው ተነስቶ ምን ያደርጋል ትራንስሌት ያደርጋል ማለት ነው። ወይም ደግሞ ሚኒንግ እየሰጠው
አንደርስታንድ እያደረገው ይሄዳል። ሰው ሪሲቨር እንላለን ማለት ነው። ሰው ሪሲቨሩ እዚህ ጋር ለሴንደሩ ፊድባክ ይሰጣል ማለት ነው። ያገኘውን መረጃ ቤዝ አድርጎ በተረዳው መንገድ ፊድባክ ሊሰጥ ይችላል። ሰው እዚህ ጋር እንግዲህ ፊድባክ ሲሰጠው ነው ሚቹዋል አንደርስታንዲንግ በሁለቱም ግሩፕ መሃል ሚቹዋል አንደርስታንዲንግ መፈጠሩን ቼክ ለማድረግ የሚያግዘን ዋናው ፕሮሰስ ወይም ቱል ፊድባክ ነው ማለት ነው። ስለዚህ ሪሲቨሩ ሪስፖንስ ይሰጣል ማለት ነው። እዚህ ፓርት ላይ ሪሲቨሩ ሴንደር ይሆናል ድጋሚ ማለት ነው። ሰው ሴንደሩ ደግሞ ድጋሚ የተለያዩ እነዚህ ቅድም ያነሳናቸውን ኢንኮዲንግ ሜሴጅ የምንለውን ነገር በመጠቀም ከዛ ደግሞ ሴንደሩ ዲኮድ በማድረግ ያገኘውን መረጃ ፋይናሊ ወደ መጀመሪያው ሴንደር ወይም ደግሞ አሁን ላይ ተቀባይ ወደሚሆነው ሰው ምን ያደርጋል ማለት ነው፣ መረጃው ይደርሳል ማለት ነው። ሶ እዚህ ጋር ሚቹዋል አንደርስታንዲንግ መፈጠር አለመፈጠሩን ሴንደሩ ቼክ የሚያደርግበት ሜተድ ነው ማለት ነው። ሶ በዚህ ፕሮሰስ ውስጥ ግን ኖይዝ የምንለው ነገር ሊኖር ይችላል። ያ ማለት ደግሞ ኮሚኒኬሽናችንን ወይም ሪሌሽንሺፓችንን ማለት መረጃ በምናስተላልፍበት ሁኔታ መረጃውን በቀላሉ ትራንስሚት እንዳናደርግ ቻሌንጅ ሊያደርገን የሚችል የተለያየ ነገር ሊኖር ይችላል። ላይክ ለምሳሌ ኖይዝ ሊሆን ይችላል፣ ወይም ደግሞ የኢንተርኔት ኢንተራፕሽን ሊሆን ይችላል፣ ወይም ደግሞ ስልክ ስናወራ የኔትወርክ መቆራረጥ። እነዚህ ነገሮች በሙሉ ኖይዝ እንላቸዋለን ወይም ደግሞ ባሪየርስ ናቸው ማለት ነው ፎር አወር ኮሚኒኬሽን። ሰው ይሄ በዋናነት የአንድ ኮሚኒኬሽን ፕሮሰስን ያሳየናል ማለት ነው። እሺ ከዚህ በመቀጠል ደግሞ የምናየው ስለ ኢምፖርታንስ ኦፍ ኮሚኒኬሽን ነው እና ኮሚኒኬሽን ለሰው ልጅ በጣም አስፈላጊ እና ወሳኝ መሆኑ ይታወቃል። ሰው እዚህ ጋር አንድ ኤግዛምፕል የምናነሳው ምንድን ነው ፍሬድሪክ ዘሰከንድ የሚባል በ12ኛው መቶ ክፍለ ዘመን ጊዜ የነበረ የሮም ንጉስ ነበር እና ይህ ንጉስ ምንድን ነው ያደረገው ሰዎች ከተወለዱ በኋላ ቤተሰቦቻቸው የሚናገሩትን ቋንቋ እየሰሙ ወይም ሶሳይቲው የሚናገረውን ቋንቋ እየሰሙ እነዛን ቋንቋዎች ለምደው ዘን መናገር ሲችሉ እነዛን ቋንቋዎች ደግሞ ይናገሯቸዋል እና ግን እነዚህ ሰዎች በነዛ ሰዎች ትሬን ባይደረጉ እነዚህ ህጻናት ወይም ደግሞ ሰዎች በቤተሰቦቻቸው ትሬን ባይደረጉ ያንን ቋንቋ ሊናገሩ የሚችሉት ቋንቋ ምንድን ሊሆን ይችላል የሚል አይነት ፍልስፍና ወይም ደግሞ መመራመር ውስጥ ይገባና ምንድን አይነት ኤክስፒሪየንስ ነው ወይም ኤክስፐሪመንት ነው የሰራው መሰላችሁ? ህፃናቶችን አዲስ የተወለዱ ኒውቦርን ህፃናቶችን ሰበሰበና የሆነ አይሶሌትድ እንዲሆኑ ወይም ደግሞ ተለይተው እንዲሆኑ አደረጋቸው ማለት ነው። ከዛ ከተለዩ በኋላ ምን አይነት ህግ ነው ያወጣው? ገብተው ትሪት የሚያደርጓቸው ሞግዚቶች ፊድ ያደርጓቸዋል ወይም ጡጦ ምናምን ያጠቧቸዋል። ከዛ ውጪ ምንም አይነት ቋንቋ አይጠቀሙም ማለት ነው። አያነጋግሯቸውም፣ አያጫውቷቸውም። ዝም ብለው ትሪት አድርገዋቸው ብቻ ይወጣሉ። ሰው እነዛ ልጆች እስኪ እያደጉ ሲመጡ ምን አይነት ቋንቋ መናገር ይችላሉ የሚለውን ነገር ነው እሱ እንግዲህ ኤክስፐሪመንት መስራት የፈለገው። ግን ውጤቱ በጣም ትራጀዲክ ነበር እና ፋይናል የሆነው ምንድን ነው እነዚህ ልጆች ሁሉም ሞቱ ማለት ነው። ኮሚኒኬሽን ምን ያህል ኢምፓክት እንዳለው ምን ያህል ከባድ ነገር ማለት ሰዎች ኮሚኒኬት ካላደረጉ ካልተነጋገሩ እንግዲህ እስከዚህ አይነት ደረጃ ድረስ የሚያደርስ በጣም ትራጀዲክ የሆነ ኤክስፐሪመንት የሰራ ንጉስ ነው ማለት ነው። እንግዲህ እዚህ ጋር የተሰራውን ኤክስፐሪመንት አይተናል ማለት ነው። which is በጣም ኮሚኒኬሽን ምን ያህል አስፈላጊ እንደሆነ የሚያሳይ ያው በጣም ከባድ የሆነ ኤክስፐሪመንት ቢሆንም ግን ሰዎች ካልተነጋገሩ ካላወሩ ሀሳባቸውን ካልገለጹ እስከ ሞት ድረስ እንደሚደርሱ የሚያሳይ ነው። ሰው ወደ ቲቤት ኮንቴክስትም ካመጣ ነው እንዳሰልጣኝ ደግሞ ኮሚኒኬሽን በጣም ወሳኝ አስፈላጊ ነገር ዴይ ቱ ዴይ አክቲቪቲ ከተማሪዎቻችን ጋር ከጓደኞቻችን ጋር ከአለቆቻችን ጋር ከማንኛውም የስራ ወርኪንግ ኤንቫይሮንመንት ከዛም ባለፈ ደግሞ በፐርሰናል ላይፋችን ላይ ትልቅ የሆነ ጠቀሜታ ያለው ስኪል ነው ማለት ነው ኮሚኒኬሽን ስኪል። ሰው እንደ ቲቤት ትሬነርስ ኮሚኒኬሽን ምን አይነት ጥቅም አለው ካለን አንደኛው ፐርሰናል ኢፌክቲቭነስን ይጨምርልናል። በስራችን ኢፌክቲቭ እንድንሆን ውጤታማ እንድንሆን ያግዘናል። ሌላኛው ኔትወርኪንግ ከሌሎች ጋር የሚኖረን ኮላቦሬሽን ከሌሎች ጋር የሚኖረን ግንኙነት የሚያጠናክርልን አይነት ስኪል ነው ማለት ነው። ሌላኛው ሞቲቬትድ እንድንሆን ያስችለናል። ሞር ኮሚኒኬት ባደረግን ቁጥር ጥሩ የሆነ መረጃዎችን በተለዋወጥን ቁጥር በቀላሉ ሰዎችን አንደርስታንድ ባደረግን ቁጥር
ለሚኖረን ማንኛውም አይነት ሪሌሽንሺፕ ሞቲቬትድ ሆነን ሰዎችን ኮሚኒኬት እንድናደርግ ያስችለናል። ሌላው ስትሬንግዝ አንደርስታንዲንግ ሰዎችን ለመረዳት ወይም ደግሞ ምን ማድረግ እንደፈለጉ፣ ምን ማለት እንደፈለጉ፣ ምን እንዲሆንላቸው እንደፈለጉ በቀላሉ እንድንረዳ ያስችለናል። ሌላው ኢምፕሩቭ ኢንተርፐርሰናል ሪሌሽንሺፕ ከሌሎች ጋር የሚኖረንን ሪሌሽንሺፕ ጥሩ እንዲሆን ያስችለናል ማለት ነው። ኤንድ ኦፕቲማይዝ ኢንስትራክሽናል ዴሊቨሪ በሌላ መልኩ ደግሞ እንደ ቲቬት ትሬነር ጥሩ የሆነ ኮሚኒኬሽን ስኪል ካለን ጥሩ የሆነ የማሰልጠን ችሎታ እንዲኖረን ወይም ደግሞ የምናሰለጥነው ኮንተንት በጥሩ መንገድ ሰልጣኞቻችን ጋር እንዲደርስ ያስችለናል ማለት ነው። ሌላኛው ፕሮሞት ሞቲቬቲንግ ወርኪንግ ኤንቫይሮንመንት ነው። ጥሩ የሆነ ኮሚኒኬሽን ካለን ከተለያዩ ሰዎች ጋር፣ ከሰልጣኞቻችን ጋር፣ ከመምህራኖች ጋር፣ ከጓደኞቻችን ጋር ያንን የስራ ኤንቫይሮንመንት በጣም እንወደዋለን እና ጥሩ የሆነ ጊዜ የምናሳልፍበት ኤንቫይሮንመንት ይሆናል ማለት ነው። ሌላው ኢንሃንስ ፐርፎርማንስ ኢምፕሩቭመንት ፐርፎርማንሳችን በየጊዜው ኬሪየራችን በየጊዜው እያደገ እና ጥሩ እየሆነ እንዲመጣ የሚያስችለን የክህሎት አይነት ነው። በመጨረሻም ደግሞ ፖዚቲቭ የሆነ ወርኪንግ ኤንቫይሮንመንት ከሁሉም ሰዎች ጋር ጥሩና የተሻለ የሆነ ሪሌሽንሽፕ እንዲኖረን ጥሩ የሆነ ወርኪንግ ኤንቫይሮንመንት እንዲኖረን የሚያስችለን የክህሎት አይነት ነው ማለት ነው። እሺ ከዚህ በመቀጠል ደግሞ አንድ አክቲቪቲ አብረን እንሰራለን ማለት ነው። 5 ደቂቃ ይኖራቸዋል። እዚህ ጋር በዋናነት የምታዩት ነገር ምንድን ነው? ብዙ ጊዜ በስራ ቦታችሁ ላይ በሚኖራችሁ ሪሌሽንሺፕ ላይ በተደጋጋሚ የሚገጥማችሁ የኮሚኒኬት በምታደርጉበት ሰዓት የሚገጥሟችሁ ባሪየሮች ወይም ደግሞ ቻሌንጆች ምንድን ናቸው? እነዚህን ቻሌንጆች ደግሞ ኦቨርካም ለማድረግ ወይም ደግሞ ሶልቭ ለማድረግ እና ኢፌክቲቭ የሆነ ኮሚኒኬሽንን እንዲኖራችሁ ለማድረግ ምን አይነት ፕላኖችን ዲዛይን ታደርጋላችሁ የሚለውን ነገር አንድ ላይ በግሩፕ ሆናችሁ ሰርታችሁ ሀሳባችሁን ሼር እንድታደርጉ ጋብዛችኋለሁ።
እሺ ቴንክ ዩ አክቲቪቲውን እንደሰራችሁ ተስፋ አደርጋለሁ። ሰው እስኪ ባየርስ ኦፍ ኮሚኒኬሽን ወይም ኢፌክቲቭ የሆነ ኮሚኒኬሽን እንዳይኖር ቻሌንጅ የሚያደርጉን ነገሮች ምንድን ናቸው የሚለውን ነገር ለማየት እንሞክር። የመጀመሪያው ኦቨር ኮሚኒኬሽን ነው። አንዳንዴ በጣም ከበቂ በላይ የሆነ መረጃዎች ከተለያየ አቅጣጫ ሲደርሰን መረጃውን አንደርስታንድ አድርጎ የሚፈለገውን አይነት ፊድባክ ወይም ደግሞ የምንፈልገውን አይነት ውሳኔ እንዳንወስን ሊያደርገን ይችላል ማለት ነው። ሌላኛው ኮንፍሊክቲንግ ኢንፎርሜሽን ነው። የምንቀበላቸው የሚደርሱ መረጃዎች ወይም ደግሞ ሼር የምናደርጋቸው መረጃዎች አንዱ ከአንዱ ጋር የሚጣረስ ከሆነ ስቲል እዚህ ጋርም ደግሞ ኢፌክቲቭ የሆነ ኮሚኒኬሽን ሊኖር አይችልም ማለት ነው። ሌላኛው ላንጉዌጅ ዲፍረንስ ነው። ሰዎች እንግዲህ እርስ በርስ ኮሚኒኬት የሚያደርጉ ሰዎች የተለያየ ቋንቋ ሊሆን ይችላል የሚናገሩት ሰው ያ ቋንቋ በራሱ ተመሳሳይ የሆነ ቋንቋን መጠቀም ካልቻሉ ሰዎች በበቂ ሁኔታ ወይም ደግሞ በሚፈለገው ልክ መረጃን ሼር መደራረግ ሊቸግራቸው ይችላል ማለት ነው። ስለዚህ ላንጉዌጅ በራሱ የራሱ የሆነ ኢምፓክት አለው ማለት ነው ኮሚኒኬሽን ላይ። ሌላኛው ፕሪጁዲስ የምንለው ነው። ቀድመን ስለሆነ ነገር ያለን መረዳት ያለን ጀነራላይዜሽን ያለን እውቀት ሰማት ከዛ በኋላ የምንቀበለውን መረጃው በሚተላለፍበት መንገድ ሳይሆን አንደርስታንድ የምናደርገው እኛ ቀድመን ባለን መረዳት እና ነገሮችን በምናይበት መንገድ ይሆናል ማለት ነው። ያ በራሱ ደግሞ ሚስ ኮሚኒኬሽንን ይፈጥራል። ሌላኛው ደግሞ ዲፈሪንግ ስታተስ የምንለው ነው። ኮሚኒኬት የምናደርገው ሰው ለምሳሌ ከአለቃችን ጋር ኮሚኒኬት ስናደርግ ካይንድ ኦፍ ፊር ሊሰማን ይችላል። አለቃ ነው እሱ፣ እኔ ደግሞ ኤክስፐርት ነኝ ብለን ወይም ደግሞ ትሬነር ነኝ ብለን ልናስብ እንችላለን እና እዛ ላይ ካይንድ ኦፍ ፍርሃቶች ወይም ደግሞ ሀሳባችንን በቀላሉ እንዳንገልጽ የሚያደርጉን ነገሮች ሊፈጠሩ ይችላሉ። ሰው እዛ ጋር ይሄም በራሱ ባሪየር ነው ማለት ነው። ማለት የምንፈልገውን ነገር ወይም ማስተላለፍ የምንፈልገውን መረጃ በቀላሉ እንዳናስተላልፍ ሊያደርገን ይችላል። ሌላኛው ኢንተረስት እና አቲቲዩድ ነው። ስለሆነ መረጃ ያለን ምልከታ ያለን ፍላጎት አቲቲዩዳችን በራሱ ዲሲሽናችንን አፌክት ያደርገዋል ማለት ነው። ወይም ደግሞ ደዌይ ኮሚኒኬት የምናደርግበትን መንገድ አፌክት ያደርገዋል። አንዳንድ ጊዜ ሰዎች ደስ ያላቸውና የፈለጉትን ነገር ብቻ መርጠው ኮሚኒኬት አንደርስታንድ የሚያደርጉበት መንገድ ይኖራል ማለት ነው። ሰው ከዚህ አንጻር ኢንተረስት እና አቲቲዩድ በራሱ የራሱ የሆነ ኢምፓክት አለው ማለት ነው በምናደርገው ኮሚኒኬሽን ላይ። ሌላው ፕሪጁዲስ የምንለው ነው። አንድን ነገር ቀድመን እንዲሁ ፊዚካሊ ባየነው ነገር ወይም ደግሞ በመሰለን ነገር ብቻ ጀጅ አድርገን ከዛ በኋላ የሚመጡ መረጃዎችን ብሎክ ልናደርግ እንችላለን። ለምሳሌ አንድ ሰው በአለባበሱን ብቻ በማየት የሆነ ጀጅመንት ሊኖር ይችላል ውስጣችን ማለት ነው። ሰው ይህ ሰውዬ በቃ እንደዚህ አይነት ሰው ነው ብለን ጀጅ እናደርጋለን። ከዛ በኋላ ኮሚኒኬት ቢያደርገንም በሚፈለገው ልክ የሚፈለገው አይነት የኮሚኒኬሽን ሪዘልት ላይመጣ ይችላል ማለት ነው። ሰው እነዚህ ነገሮችን ኦቨርካም በማድረግ ወይም ደግሞ እነዚህ ነገሮችን በማስወገድ ግን ኢፌክቲቭ የሆነ ኮሚኒኬሽን እንዲኖረን ማድረግ እንችላለን ማለት ነው። እሺ በመቀጠል የምናየው ስለ ታይፕስ ኦፍ ኮሚኒኬሽን ነው። ኮሚኒኬሽንን በአራት መንገድ ከፍለን ልናየው እንችላለን። የመጀመሪያው ቨርባል ኮሚኒኬሽን የምንለው ነው። ቨርባል ኮሚኒኬሽን ሰዎች አንድን መረጃ ወደ ሌላ ሰው ሲያስተላልፉ የሚጠቀሙበት መንገድ የሚጠቀሟቸው ሚንሶች ናቸው። ላይክ ለምሳሌ ድምፅን በመጠቀም በመናገር ሰው ሜሴጅ ሊያስተላልፍ ይችላል። ወይም ደግሞ ሪትን በሆነ መንገድ የሆነ ሰው ለሌላ ሰው ሜሴጅን ሊያስተላልፍ ይችላል ማለት ነው። ሁለተኛው ነንቨርባል ኮሚኒኬሽን የምንለው ነው። ነንቨርባል ኮሚኒኬሽን የምንለው ምንም አይነት የጽሁፍ ወይም ደግሞ ቃልን ሳናወጣ የሰውነት ክፍላችንን በመጠቀም ብቻ ወይም ደግሞ የፊት ገጽታችንን በመጠቀም ሜሴጆችን ወይም ደግሞ መልእክትን የምናስተላልፍበት መንገድ ነው ማለት ነው። ለምሳሌ አሁን ና ለማለት በእጃችን ሰው ልንጠራ እንችላለን። እምቢ ለማለት ኖ ለማለት ራሳችንን ልንወዘውዝ እንችላለን። እሺ ለማለት ራሳችንን ቀና ልናደርግ እንችላለን። እነዚህ ቦዲ ላንጉዌጅ ወይም ፋሻል ኤክስፕሬሽንስ እንላቸዋለን። ግን ሰዎች ሀሳባቸውን ለሌላ ሰው የሚገልጹበት ወይም ደግሞ ያኛው ሰው ደግሞ የዛን ሰው ሪያክሽን በማየት ሪስፖንስ ወይም ፊድባክ የሚቀበልባቸው ሜካኒዝሞች ናቸው ማለት ነው። ወደ ሪትን ኮሚኒኬሽን ስንመጣ እዚህ ጋር በጽሁፍ ብቻ ሜሴጆችን የምናስተላልፍበት መንገድ ነው ማለት ነው። ኢሜይልን በመጠቀም ሊሆን ይችላል ወይም ደግሞ ሜሞ፣ ሌተሮችን የመሳሰሉ ነገሮችን በመጠቀም በጽሁፍ ብቻ አንድን መረጃ ወደ ሌላ ሰው ትራንስሚት የምናደርግበት ሜካኒዝም ነው። በአራተኛ ደረጃ ቪዥዋል ኮሚኒኬሽን የምንለው ነው። ቪዥዋል ኮሚኒኬሽን ደግሞ ምንም አይነት የጽሁፍ ወይም የቃላትን ነገሮችን ሳንጠቀም ፒክቸሮችን፣ ኢሜጆችን ወይም ዲዛይኖችን በመጠቀም
አንድን መረጃ ወደ ሌላ ሰው ትራንስሚት የምናደርግበት መንገድ ነው ማለት ነው። ሶ እነዚህ ቪዥዋል ኮሚኒኬሽን የምንላቸው በጣም ስትሮንግ የሆነ ሜሴጆችን ለማስተላለፍ የሚያግዙን ለመረዳት ቀላል የሆኑ ነገሮች ሊሆኑ ይችላሉ ማለት ነው። ላይክ ለምሳሌ አንድ ሰው ድራይቭ እያደረገ በሚሄድበት ሰዓት ወደ ቀኝ መታጠፍ እንዳለበት ወይም ደግሞ ወደ ታጥፎ መመለስ እንደማይችል የተለያዩ የቪዥዋል ሳይኖች ይቀመጣሉ ማለት ነው። ሶ እነዛን ነገሮች በመረዳት ዲሲሽኖችን እንዲወስድና በትክክለኛው መንገድ እንዲጓዝ ያግዙታል ማለት ነው። ሶ ዲስ አር ዘ ሜን ታይፕስ ኦፍ ኮሚኒኬሽን ማለት ነው። እሺ ከዚህ በመቀጠል የምናየው ስለ ስታይልስ ኦፍ ኮሚኒኬሽን ነው። አራት አይነት ስታይልስ ኦፍ ኮሚኒኬሽን አሉ። አሰርቲቭ ኮሚኒኬሽን የምንለው አለ፣ አግሬሲቭ ኮሚኒኬሽን የምንለው አለ፣ ፓሲቭ ኮሚኒኬሽን የምንለው፣ ከዛ ፓሲቭ አግሬሲቭ የምንለው አይነት ኮሚኒኬሽን አለ። አሰርቲቭ ኮሚኒኬሽን ማለት ይህ ኮሚኒኬሽን ሞር ኦፍ ፎከስ የሚያደርገው የአንድን ሰው ሀሳቡን ግልጽ እና ሆነስት በሆነ ወይ ዳይሬክትሊ ለዛ ሰው መንገር ወይም ደግሞ ፍላጎትን ቀላል በሆነ መንገድ ኤክስፕረስ የማድረግ ክህሎት ነው ማለት ነው። ይህን በሚያደርግበት ሁኔታ አንድ ሰው ሌሎችን ሬስፔክት ባደረገ መንገድ ወይም ደግሞ የሌሎችን መብት ባልተጋፋ ወይም ደግሞ የሌሎችን ስሜት ባልጎዳ መንገድ ሀሳብን የመግለጽ መንገድ ነው ማለት ነው። አግሬሲቭ ኮሚኒኬሽን የምንለው ደግሞ ከዚህ በተቃራኒ ሰዎች ስለሌላው ሰው ምንም አይነት ኮንሰርን ሳይኖራቸው የፈለጉትን ነገር ስሜታቸውን፣ ዲሳቲስፋክሽናቸውን፣ ንዴታቸውን፣ ብስጭታቸውን ዳይሬክትሊ ሌላውን ሰው ስሜት በሚጎዳ መንገድ መረጃን ሼር ማድረግ ወይም ደግሞ ኮሚኒኬት የማድረግ አይነት ስታይል ነው ማለት ነው። ሌላው ፓሲቭ ኮሚኒኬሽን የምንለው ነው። ፓሲቭ ኮሚኒኬሽን ሞር ኦፍ ምን ላይ ነው ፎከስ የሚያደርገው ካልን ሰዎች በቀላሉ ፍላጎታቸውንም ሀሳቦቻቸውንም ምን አያደርጉም፣ አይገልጹም። በቃ ፓሲቭ ናቸው። የሚመለከታቸውም ነገር ቢኖር ኢግኖር ያደርጋሉ ወይም ደግሞ አይናገሩም፣ ምን እንደሚፈልጉ አያሳውቁም። ሰው እንደዚህ አይነት ደግሞ የኮሚኒኬሽን አይነት አለ ማለት ነው። የመጨረሻው ደግሞ ፓሲቭ አግሬሲቭ የምንለው አይነት ኮሚኒኬሽን አለ። ይህ ደግሞ ሰዎች በቀላሉ ምን እንደሚፈልጉ መረጃውን ሼር አያደርጉም። ነገር ግን በሆነ ነገር ዲሳትስፋይድ መሆናቸውን በጣም እንደተከፉ ደግሞ ኢንዳይሬክት በሆነ መንገድ የሚገልጹበት ሲቹዌሽን ሲኖር ደግሞ ይሄን ደግሞ ፓሲቭ አግሬሲቭ እንለዋለን ማለት ነው። እሺ በመቀጠል አንድ ሰልፍ አሰስመንት እንሰራለን ማለት ነው። ይሄንን ኤክሰርሳይዝ የምትሰሩት በግል ነው ማለት ነው። ሰው 5 ደቂቃ ይኖራቸዋል። በዚህ 5 ደቂቃ ውስጥ እስቲ ይሄንን ጥያቄ እንዴት ታዩታላችሁ? ላይክ የእናንተ ኮሚኒኬሽን ማለትም ከሰልጣኞቻችሁ ጋር ከጓደኞቻችሁ ወይም ከመምህራን ጋር እንዲሁም ደግሞ ከአለቆቻችሁ ጋር ያላችሁ ኮሚኒኬሽን ምን ይመስላል? አሰርቲቭ ነው? ራሳችሁን ዳይሬክት ፍላጎታችሁን ማለት የምትፈልጉትን ነገር በቀጥታ የምትገልጹ አይነት ሰዎች ናችሁ? ወይስ ደግሞ አግሬሲቭ በሆነ ወይ ሁልጊዜም የተሰማችሁን ስሜት ሪፍሌክት የምታደርጉ ናችሁ? ወይስ ደግሞ ስሜታችሁን የምትደብቁ አይነት ሰዎች ናችሁ? ወይስ ደግሞ የሆነ ነገር ላይ አለመስማማታችሁን ወይም ደግሞ ዲስአግሪ ማድረጋችሁን ኢንዳይሬክት በሆነ መንገድ የሚገልጹ ሰዎች ናችሁ የሚለውን ነገር እስቲ ራሳችሁን ኢቫሉዌት አድርጋችሁ ከ5 ደቂቃ በኋላ ተመልሰን እንገናኛለን።
እሺ እንግዲህ ራሳችሁን እንደገመገማችሁ ተስፋ አደርጋለሁ። ሰው በመቀጠል ስለ አሰርቲቭ ኮሚኒኬሽን ፎር ቲቤት ትሬነርስ የሚለውን እናያለን ማለት ነው። ያው እንደ 21ኛ ክፍለ ዘመን የቲቤት መምህር ልንላበሰው የሚገባ የኮሚኒኬሽን ስታይል አሰርቲቭ ኮሚኒኬሽንን ኢምፕሩቭ ማድረግ አለብን ማለት ነው። ሰው ለምንፈልጋቸው ነገሮች ከተማሪዎቻችን ወይም ደግሞ ከሰልጣኞቻችን የምንፈልገውን ነገር ዳይሬክት እና ሆነስት በሆነ ወይ የእነሱን ሲቹዌሽን ወይም ደግሞ የእነሱን ፊሊንግ ዲስሪስፔክት በማያደርግ ወይም ደግሞ እነሱን በማይጋፋ መንገድ ሀሳባችንን መግለጽ መቻል ይኖርብናል ማለት ነው። እንዲሁም ከኮሊጎቻችን ጋር ከተለያዩ ሰዎች ጋር የሚኖረን ሪሌሽንሽፕ ላይ ዳይሬክት ኤንድ ሆነስት የሆነ ሪሌሽንሽፕ ወይም ደግሞ ኮሚኒኬሽንን ቢውልድ ማድረግ አለብን። ሰው ይህን ኮሚኒኬሽን መላበስ መቻል ደግሞ ክላሪቲን ዴቨሎፕ እንድናደርግ ያስችለናል። ሪስፔክትፉል የሆነ ሪሌሽንሽፕን እንዲኖረን ያስችለናል። ኮንፍሊክትን በቀላሉ ማኔጅ እንድናደርግ ያስችለናል ማለት ነው። ሌላው ኢንካሬጅ ትሬኒንግ ኢንጌጅመንት፣ ሰልጣኞቻችን ደግሞ በቀላሉ ኢንጌጅ እንዲያደርጉ ምክንያቱም የእኛን ኦፕን የሆነ ትሩ የሆነ ሪሌሽንሽፕ እና ወይም ደግሞ ኮሚኒኬሽናችንን ሲያዩ ሰልጣኞቻችንን በራሱ እንቀላቸዋለን፣ በቀላሉ ኮሚኒኬት ያደርጉናል። ሰው ኢፌክቲቭ የሆነ የትሬኒንግ ኢንጌጅመንት ወይም ደግሞ የሰልጣኞች ኢንጌጅ እንዲያደርጉ ያግዛቸዋል ማለት ነው። ሌላኛው ፕሮፌሽናሊዝምን ኢምፕሩቭ እንድናደርግ ያስችለናል ማለት ነው። ሰው እነዚህ በጣም ሞስት ኢምፖርታንት ኮንትሪቢዩሽንስ ኦፍ አሰርቲቭ ኮሚኒኬሽን የምንላቸው ናቸው ማለት ነው። በመቀጠል የምናየው ስለ ኢፌክቲቭ ኮሚኒኬሽን ነው። ኢፌክቲቭ ኮሚኒኬሽን ማለት በቃ ሰክሰስፉል የሆነ ኢንተራክሽን እንዲኖረን ጥሩ የሆነ ተግባቦት እንዲኖረን የሚያግዘን ነገር ነው ማለት ነው። ሁልጊዜም ኢፌክቲቭ ኮሚኒኬሽን አለ ማለት ክላሪቲ እና ኮንሳይስነስ አለ በሜሴጃችን ውስጥ ማለት ነው። ሜሴጆቻችንን ትራንስፈር ስናደርግ ወይም ደግሞ ሀሳባችንን ስንገልጽ በተቻለ መጠን ክሊር ለማድረግ መሞከር ኢፌክቲቭ የሆነ ኮሚኒኬሽን እንዲኖረን ያስችለናል። ሌላኛው ደግሞ ኮንሳይስ ማድረግ ሾርት እና ፕሪሳይስ ማድረግ ሜሴጆቻችን በረዘሙ ቁጥር ወይም ደግሞ የምናስተላልፈው ሀሳብ በጣም በረዘመና ዙሪያ ጥምጥም በሆነ ቁጥር ተቀባዮቻችን ወይም ደግሞ ኦዲየንሶቻችንን በቀላሉ ልናገኛቸው አንችልም ማለት ነው። ስለዚህ ሀሳባችንን አጠር መጠን በማድረግ መግለጽ መቻል ኢፌክቲቭ የሆነ ኮሚኒኬሽን እንዲኖረን ያስችለናል። ሌላው አክቲቭ ሊስኒንግ ነው። ኢፌክቲቭ የሆነ ኮሚኒኬሽን እንዲኖር ዝም ብሎ መስማት ሳይሆን ሰዎች ምን ማለት እንደፈለጉ በጥሞና ማዳመጥ እና ለመረዳት መሞከር መቻል በራሱ ጥሩ የሆነ ኮሚኒኬሽን እንዲኖር ያስችለናል። ሌላኛው ነን ቨርባል ኮሚኒኬሽን ነው። ከሰዎች ጋር ኮሚኒኬት በምናደርግበት ሁኔታ ፋሻል ኤክስፕሬሽናችንን ቦዲ ላንጉዌጅን በመጠቀም ሀሳባችንን መግለጽ መቻል ሰማት ኢፌክቲቭ የሆነ ኮሚኒኬሽን እንዲኖር ያስችለናል ማለት ነው። ኢምፓቲ እና ሪስፔክት የምንለው ደግሞ ሰዎች እንግዲህ ሁልጊዜም ኮሚኒኬት ስናደርግ ኮንሲደሬት መሆን ያስፈልጋል። በዛ ሰው ቦታ ወይም በኦዲየንሳችን ቦታ ሆነን መናገር መቻል ይኖርብናል ማለት ነው። ሶ ደሞር እነሱን ኮንሲደር ባደረገ መንገድ ኮሚኒኬት ባደረግን ቁጥር ሪስፔክትፉል በሆነ መንገድ ሀሳቦቻችንን ዴቨሎፕ አድርገን በገለጽን ቁጥር ሞር ኢፌክቲቭ የሆነ ኮሚኒኬሽን የመፍጠር ቻንሳችን ይጨምራል ማለት ነው። ሌላኛው ፊድባክ ነው። ፊድባክ በጣም አስፈላጊ ነገር ነው። የሚሰጡንን ፊድባኮች በደንብ አድርገን ማየት፣ ፖዚቲቭሊ ፊድባኮችን መውሰድ መቻል። ከዛ ደግሞ ፎር አወር ፈርዘር ፐርሰናል ኢምፕሩቭመንት ደግሞ እነዛን ነገሮች መጠቀም መቻል ያስፈልጋል። ሶ ፊድባክ መኖሩ በራሱ ኢፌክቲቭ የሆነ ኮሚኒኬሽን መኖርና ለመኖሩን ማረጋገጫ መንገድ ነው ማለት ነው። ሰው መጀመሪያ ኤክስፕረስ ያደረግንበት ወይ እንዴት ነበር፣ ሰው ፊድባኩ ምን መስሎ መጣ የሚለው ነገር ሰማት ኢፌክቲቭሊ ኮሚኒኬት አድርገናል አላደረግንም የሚለውን ነገር ኢቫሉዌት ለማድረግ ያስችለናል። አዳፕታቢሊቲ የተለያየ ኤንቫይሮንመንት ውስጥ ልንሆን እንችላለን። ሰማት ኦዲየንሶቻችን የሚሰጡን ፊድባክ ወይም ደግሞ ሜሴጅ በምናስተላልፍበት ሁኔታ ሩመሮች ሊኖሩ ይችላሉ፣ የተለያዩ ሲቹዌሽኖች ሊኖሩ ይችላሉ ማለት ነው። ወይም ደግሞ መረጃዎቻችንን ሼር የምናደርጋቸውን ነገሮች ዲስቶርት ሊያደርጉ የሚችሉ የተለያዩ ቻሌንጂንግ ፋክተሮች ሊፈጠሩ ይችላሉ። ግን ለነዛ ፋክተሮች ሰማት አዳፕቲቭ በመሆን እና ችግሮችን ለመፍታት በመሞከር ሰማት ኢፌክቲቭ የሆነ ኮሚኒኬሽን እንዲኖር ማድረግ እንችላለን ማለት ነው። ኦፕን ማይንድነስ ዊች ኢዝ ነገሮችን ሰፋ አድርጎ ማየት፣ ኦፕን በሆነ ማይንድ ማየት፣ ኦፕቲሚስት በመሆን ነገሮችን ለመረዳት መሞከር የተሻለ ወይም ደግሞ ኢፌክቲቭ የሆነ ኮሚኒኬሽን እንዲኖረን ያስችለናል ማለት ነው። እሺ አሁን እንግዲህ የዩኒቱ የመጨረሻ የሆነ አክቲቪቲ እንሰራለን። ኢንዲቪዥዋል አክቲቪቲ ነው። 3 ደቂቃ በመውሰድ እስኪ እንደ ቲቤት ትሬነር ኢፌክቲቭ ኮሚኒኬሽን የኤጁኬሽን ሲስተማችን ወይም ደግሞ የትሬኒንግ ሲስተማችንን በምን አይነት መንገድ
ኢምፕሩቭ ያደርገዋል ወይም ደግሞ ያሻሽለዋል ብላችሁ ታስባላችሁ? ሰው 3 ደቂቃ ተጠቅመን ተመልሰን እንገናኛለን።